ምንም ደህና ነገር ሳታከናውኑ ቲክቶክ፣ ኢንስታግራም እና ዩቲዩብ ላይ ስክሮል እያደረጋችሁ እንዲሁም በፊልምና በተከታታይ ድራማዎች ቁጭ ብላችሁ ጊዜያችሁን የምትጨርሱ ከሆነና በዚህም ጸጽቷችሁ ህይወታችሁን መለወጥ የምትፈልጉ ግን እንዴት የሚለውን የማታውቁ ሰዎች ይህ ቪዲዮ ለእናንተ ነው። ዛሬ ዶፓሚን ዲቶክስ የሚባል ኮንሰፕት ላስተዋውቃችሁ። ከስሙ እንደምታዩት ከሁለት ቃል የተዋቀረ ነው፣ ዶፓሚን እና ዲቶክስ። ዶፓሚን በአይምሯችን ውስጥ የሚመነጭ ኒውሮኬሚካል ሲሆን ቲክቶክ ስክሮል ስታደርጉ፣ የምትወዱትን ጣፋጭ ምግብ ስትመገቡ ወይም ጌም ስትጫወቱ ደስታና መነሳሳትን እንዲሰማችሁ ያደርጋል። እንደውም በሌላኛው ስሙ የሽልማት ኬሚካል ይባላል። ምክንያቱም ያለ ዶፓሚን ምንም ያህል የምትወዱትን ነገር ብታደርጉ መቼም ደስታ ይሰማችሁ። ሲጀምር ያንን ነገር ቀድማችሁ ወደዳችሁት ራሱ በዶፓሚን ምክንያት ነው። ይህኛውን ዲቶክስ አይደለም። ዲቶክሲፊኬሽን የሚለው ቃል አጥሮ ሲሆን ጎጂና ለአካላችን ጠቃሚ ያልሆኑ ንጥረ ነገሮችን ማስወገድ ማለት ነው። ወደዚህኛው ኮንሰፕት ስናመጣው ዶፓሚን ዲቶክስ ከስሙ እንደምትረዱት ዶፓሚንን ከሰውነታችን ማስወገድ ነው። ምን መደሰት አቆሙ እያለን ነው ብላችሁ በውስጣችሁ እያሰባችሁ ይሆናል። እናም አዎ፣ ግን ለጊዜው ነው። አያችሁ፣ ሶሻል ሚዲያ ላይ ስክሮል እንደማድረግና ጌም እንደመጫወት ያሉ ልፋት የማይጠይቁ ነገሮች ከፍተኛ የዶፓሚን መጠን ይፈጥራሉ። በጊዜ ሂደትም አይምሯችሁ ይህንን ከፍተኛ ስቲሙሌሽን ይለምደዋል። ይህ በሚሆንበትም ጊዜ እንደ ማጥናትና መስራት ያሉ ነገሮች ከባድና አድካሚ መሆን ይጀምራሉ። እናም እዚህ ጋር ነው ዶፓሚን ዲቶክስ ወደ ጨዋታው የሚመጣው። ዶፓሚን ዲቶክስ ዶፓሚን የሚባለውን ኬሚካል ከሰውነታችን ውስጥ ማስወገድ ወይም እንዳይመነጭ ማድረግ ማለት አይደለም። ሲጀምር ያንን ማድረግ አንችልም። አይምሯችሁ ማመንጨቱን አያቆምም። ይልቁኑ ይህንን ከፍተኛ የዶፓሚን ስቲሙለሶች በመቀነስ አይምሯችሁ ወደ ሚዛናዊ ስቴቱ እንዲመለስ ማድረግ ነው። ግን አብዛኛዎቹ ዶፓሚን ዲቶክስን የሚያውቁ ሰዎች የሚሳሳቱት እዚህ ጋር ነው። የሆነ ቀላልና ፈጣን እንደሆነ መድኃኒት ነው የሚያዩት። ልክ የሆነ ኪኒን ወስደው አዲስ ሰው የሚሆን ይመስላቸዋል። ግን እንደዛ አይደለም የሚሰራው። ዶፓሚን ዲቶክስ አንድ የወስዳችሁት የሚለውጣችሁ አስማታዊ መድኃኒት ሳይሆን ላይፍ ስታይል ነው። ብዙ ሰዎች ለሆነ ያህል ጊዜ ዲቶክስ ያደረጉና ወደ ነበሩበት የዲስትራክሽን ማዕት ተመልሰው እናገኛቸዋለን። ለትንሽ ቀናት ወይም ሳምንታት ስልክ መጠቀም አቆም እኮ በጣም ቀላል ነው። ነገር ግን ወደ ድሮ የስክሮሊንግ እና የስንፍና ልማድ ተመልሰን የምንገባ ከሆነ ምንድነው ጥቅሙ? ትክክለኛው የዶፓሚን ዲቶክስ ግብ ህይወታችንን መቆጣጠርና የፈለግነውን ማሳካት መቻል ነው። የዚህ ቪዲዮ ዓላማም ትኩረቴንና እድገቴን ያሻሻለልኝን ትክክለኛውን የዶፓሚን ዲቶክስ ስርዓት በማጋራት እናንተም ትክክለኛ ለውጥ እንድታዩ ማድረግ ነው። ፕሮግራሙ 3 ክፍል አለው። ዝግጅት፣ አፈጻጸም፣ መመለስ። ፕሮግራም 1 ዝግጅት። ምንም ነገር ከመጀመራችሁ በፊት ለምታደርጉት ነገር እቅድ ልታወጡ ይገባል። ለዛም ነው ስቴፕ 1 ዓላማችሁን ግለጹ። ዓለም ላይ ስኬታማ የሚባሉ ሰዎች በቢዝነስ ብትሉ ወይም በጤና አሊያም በሃይማኖት ለምን መለወጥ እንዳለባቸው ጠንቅቀው ተረድተዋል። ለዛም ነው አብዛኞቹ ሀብታም የቢዝነስ ሰዎች ከድሃ ቤተሰብ የወጡት። ወይም ጤናቸውን በአግባቡ የሚጠብቁ ሰዎች የሆነ የሚፈሩት የጤና መጓደል አለ። አሁን ኑሯቸውን ለመለወጥ ካልሞከሩ ወደፊት ህይወታቸው ላይ የሚፈጠር ነገር እንዳለ ያውቃሉ። እናንተም ራሳችሁን ጠይቁት። ለምንድን ነው ህይወታችሁን ዳግም መቆጣጠር ያስፈልጋችሁ? ይህን ካላረጋችሁስ ምን ይፈጠራል? ጊዜያችሁን በማጥፋታችሁና የምትፈልጉትን ነገር ባለማድረጋችሁ የምታጡትን ነገር በማሰብ ስሜታችሁን ወደምታልሙበት ቦታ ለመድረስ እንደ ነዳጅ ተጠቀሙት። ስቴፕ 2 ለራሳችሁ ህግ አውጡ። እንዳየሁት ከሆነ ብዙ የሚባሉ የዶፓሚን ዲቶክስ ቪዲዮዎች አሉ እና ሁሉም በራሳቸው መንገድ ነው ዲቶክስን የሚተነትኑት። ነገር ግን ሁሉም የሚያካትቷቸው 4 መወገድ ያለባቸው ነገሮች አሉ። አንደኛ፣ ሱስ የሚያስይዙ ቴክኖሎጂዎች። ይህም ሶሻል ሚዲያን፣ ቪዲዮ ጌሞች፣ ፖለቲካዊ ዜናዎች፣ የቲቪ ሰብስክሪፕሽኖች እና ቅርብ ጊዜ የመጣውን ላይቭ ስትሪሞችን ያጠቃልላል። በሙሉ ልታስወግዷቸው ይገባል። አፕሊኬሽኖቹን ደልቱ፣ ዌብሳይቶቹንም ብሎክ አድርጉ እና አዎ፣ ይሄ ዩቲዩብንም ያጠቃልላል። አውቃለሁ ከዩቲዩበር ይህን መስማት የማይጠበቅ ነው። ግን አፑ ላይ የምትሰሩበት ጠቃሚ ነገር ከሌለና ዝም ብላችሁ ስክሮል ለማድረግ ከሆነ የምትጠቀሙት ብታጠፉት የተሻለ ነው የሚሆነው። ኮምፒውተራችሁም ላይ ብሎክ ማድረጊያ ኤክስቴንሽኖችን ጫኑ። ይሄ ጽናታችሁን የምትፈትኑበት ወይም ትዕግስታችሁን የምታዩበት ቻሌንጅ አይደለም፣ ህይወታችሁን የምትመሩበት እንጂ። ሁለተኛ፣ ጤናማ ያልሆኑ ወሲባዊ ድርጊቶች፣ ፖርኖግራፊ፣ ግለ ወሲብ ወይም ሴጋ፣ ማንኛውም ዴቲንግ አፖች እና አዎ ከመጠን ያለፈ ከአጋር ጋር የሚደረግ የግብረ ስጋ ግንኙነት። ይህም ቪዲዮ የምታዩ ብዙ ጥንዶች ትኖራላችሁ። እናም እናንተን ሙሉ በሙሉ አቁሙ ማለት ባይቻልም አብዛኞቻችሁ በሳምንት 3ና ከዛ በላይ ነው የምትገናኙት። ምንም እንኳን ሳይንሱ ለጤና ችግር የለውም ቢል ዶፓሚናችሁን ግን በጣም የሚገለው ነገር ነው። ለዛ በሳምንት 1 ጊዜ በቂ ነው። ወደ ዴቲንግ አፖቹ ስንመጣ ቲንደር ላይ ስዋይፕ ማድረግ ትልቅ የዶፓሚን ሂት እንደሚፈጥር ጥናቶች ያሳያሉ። እኔ ራሴ በዴቲንግ አፕ ምክንያት ከዩኒቨርሲቲ የተባረረ ጓደኛ አለኝ። ነገ ላለን ፈተና እንደ ማጥናት ዴቲንግ አፕ ላይ የተዋወቅኳት ልጅ እንገናኝ ብላኛለች ብሎ ሳያጠና ፈተናውን ወደቀ። እስኪ አስቡት፣ አንድ ቀን አግኝታችሁት የማታውቁት ሰው ህይወታችሁን ሲቆጣጠረው። ፖርኖግራፊና ሴጋም ያው ነው፣ እንደውም ሳይብስ አይቀርም። ይሄኛውም በዚህ ቪዲዮ አውርቼ የማልጨርሰው ስለሆነ ሌላ ቪዲዮ እሰራለታለሁ። 3ኛ ዶፓሚን ሰጪ ንጥረ ነገሮች፣ አልኮል፣ ሲጋራ፣ ጫት፣ ዊድ
ስኳር የበዛባቸው ምግቦች ሁሉም መወገድ አለባቸው። እኛ ውስጣችን ውስጥ ያስገባነውን ነገር ነን። እናም አይምሯችን ወደ ተፈጥሯዊ ገጽታ ሪሴት እንዲያደርግ ከፈለግን ወደ ውስጣችን የምንከተውን ነገር ማወቅ አለብን። እነዚህ አደንዛዥ እጾችና አልኮሎች ከፍተኛ ዶፓሚን በመስጠት ከእውነታውና ካሉብን ችግሮች ለጊዜው እንድናመልጥ ያደርጉናል። ነገር ግን በእኩል ሰዓት ልፋትና ምኞት ማጣትን እንድንጠላና ደንዝዘን እንድንቀመጥ ያደርጉናል። አራተኛ ልብ አንጠልጣይና ደስታ ሰጪ ድርጊቶች፣ ቁማር፣ ስኬፕ ሩም፣ እንደኔ ከሀገር ውጭ ከሆናችሁ ደግሞ ስካይዳይቪንግ እና በንጂ ጃምፒንግ። እነዚህም የዲቶክስ ጊዜያችሁ እስኪያልቅና ህይወታችሁን በአግባቡ እስክትቆጣጠሩ ድረስ ልታቆሟቸው የሚገቡ አክቲቪቲዎች ናቸው። እነዚህ አክቲቪቲዎች ቫሪያብል ሪዋርድ በሚባል ነገር ምክንያት ከባድ የዶፓሚን መጠን በውስጣችሁ ያሰራጫሉ። ቀጣዩ ደስ የሚል ሽልማት መቼ እንደሚደርሰን ስለማናውቅ ዝም ብለን እንሞክራለን። ጥናቶች እንደሚያሳዩት የሆነ ነገር ውጤቱን ቀድመን ስናውቀው ደስታ መስጠቱን ያቆማል። እዚህ ጋም የሽልማቱ አለመገመት ተጠምዳችሁ እንድትሉ ያደርጋችኋል። ስቴፕ 3 ጊዜ መወሰን። ምንም በሳይንስ የተደገፈ ኤግዛክት ቀን ባይኖርም የሰዎችን አይምሮና ሳይኮሎጂ በተረዳውት ትክክለኛ ለውጥን ማምጣት ከፈለግን በትንሹ ለ7 ቀን በዲቶክስ ውስጥ መቆየት አለብን። ለምን? ምክንያቱም ዲሴንሲታይዜሽን የሚባል ነገር አለ። በቀጥታ ስተረጉመው የስሜት መደንዘዝ ይባላል። አይምሯችንን ቅድም የጠቀስኳቸውን ነገሮች እየተጠቀምን ከአቅሙ በላይ ዶፓሚን ስንሰጠው ራሱን ለመጠበቅ የዶፓሚን ሪሴፕተሮቻችንን ሴንሲቲቪቲ ይቀንሰዋል። ለዛም ነው የፈለገ ያህል ብንደጋግማቸው እንደ መጀመሪያው ደስታ የማይሰጡ፣ በጊዜ ሂደትም የባሰ እየደነዘዙ ይመጣሉ። ዲቶክሱም አይምሯችሁና ሪሴፕተሮቻችሁ ወደ መጀመሪያው ባላንስ ስቴት እንዲመለሱ ያደርጋል። ይህንንም ፕሮሰስ ሆሞስታሲስ እንለዋለን። ከፈለጋችሁ ቀኑን ልትጨምሩት ትችላላችሁ። ጥሩ ውጤት ለማየት ግን ከ7 ቀን እስከ 2 ወር አሪፍ ጊዜ ነው። ክፍል 2 አፈጻጸም። አሁን ማወቅ ያለባችሁን አውቃችሁ ዝግጅታችሁንም ጨርሳችሁ ዲቶክሱን ጀምራችኋል። እናም እውነቱን ስነግራችሁ መጀመሪያ አካባቢ በጣም የሚያስጠላ ስሜት ይሰማችኋል። ድብርቱ የማይገፋ ነው፣ ጭንቀቱም አይጣለው። አይምሯችሁ እረፍት ይነሳችኋል፣ እጃችሁም እረፍት ያጣል። የማትነኩት የማትጎረጉሩት ነገር የለም፣ ግን ድብርቱ አይለቃችሁም። ብዙ ሰዎችም የሚወድቁት እዚህ ጋር ነው። ራሳቸውን መቆጣጠር ያቅታቸውና ወደ ስልካቸው ይመለሳሉ። እናንተ ግን ተቃራኒውን ነው የምታደርጉት። ትታገሱታላችሁ። ስልክ መንካት ሲያምራችሁ መጽሐፍ ታነቡበታላችሁ። ብቸኝነት ሲሰማ አዳዲስ ሰዎችን ትተዋወቁበታላችሁ። ብቻ እያንዳንዱን መጥፎ ልማድ በጥሩ ጠቃሚ ነገር እየተካችሁ ትመጣላችሁ። ለዛም ነው እነዚህን 3 ነገሮች በየቀኑ እንድታደርጉ የማዛችሁ። 1 ራሳችሁን ማንጸባረቅ። ከዚህ በፊትም ተናግሬያለሁ። የምስጋና ጆርናል፣ ሜዲቴሽን ወይም ዳያሪ ራስን ለመለወጥ ትልቅ ኃይል አለው። በዚህ ሁላ ዲስትራክሽን እና ግርግር ውስጥ አንድም ቀን ቁጭ ብላችሁ ለማሰብ ጊዜ አይኖራችሁ። አሁን ግን በቀን 20 ደቂቃ ሜዲቴት ማድረግ ወይም ጆርናል መጻፍ ትኩረታችሁን በትልቁ ይጨምረዋል። እነዛን የሚያስጠሉ ስሜቶችንም እንድትጋፈጧቸው ያደርጋል። 2 የአካል እንቅስቃሴ። ትክክለኛ የታቀደ ወርካውት መሆን የለበትም። ለ20 ደቂቃ ሰፈራችሁ ውስጥ ዎክ ማድረግ፣ ብስክሌት መንዳት ወይም ዮጋ ስትሬቺንግ፣ ብቻ እንደ ሙዳችሁ ደስ ያላችሁን አድርጉ። አካላችሁን ስታንቀሳቀሱ የደም ዝውውራችሁን በመጨመር እንድትነቃቁ ያደርጋል። በዛ ላይ ጤናማ የሆነ የዶፓሚን መጠን አብሮ እንዲሰራጭ ያደርጋል። ለዛም ነው ስፖርት ሰርታችሁ ስትጨርሱ ደስ የሚል ስሜት የሚሰማችሁ። ምን እሱ ብቻ ስፖርት ሰርታችሁ ውፍረት ስትቀንሱ ወይም ጡንቻ ስታወጡ ለውጣችሁን በማየት ብቻ የሚሰማችሁ ደስታ ቀላል አይደለም። በዚህም ጥሩ ሙድና ኃይል ይኖራችኋል። 3 ከሰዎች ጋር መገናኘት። ብታምኑም ባታምኑም ከሰዎች ጋር ማውራት ዶፓሚን እንዲሰራጭ ያደርጋል። ግዴታ ረጅም ሰዓት መሆን የለበትም። ለ5 ደቂቃ ከጓደኛ ጋር ማውራት ወይም የቤተሰብ አባል ጋር ደውሎ መነጋገር በቂ ነው። ነገሩን ግን ወደ ሌላ ደረጃ መውሰድ ከፈለጋችሁ ይህን ቪዲዮ ሼር አድርጉላቸውና አብረዋችሁ ይህንን ጆርኒ እንዲቀላቀሉ አድርጉ። በዚህም የምትወዱትን ሰው ህይወት በመለወጣችሁ የሚሰማችሁ ደስታ ከምንም ነገር የበለጠ ነው የሚሆነው። ክፍል 3 መመለስ። ዲቶክሱን ጨርሰው ከሚወጡት ሰዎች 60% የሚወድቁት እዚህ ጋር ነው። ከዲቶክስ በኋላ ወደ ድሮ ልማዳችሁ አትመለሱ። እንደ አዲስ ነገሮችን ለራሳችሁ ታስተዋውቃላችሁ። ግቡ እንዳልኳችሁ ዶፓሚንን ለዘላለም ማጥፋት ሳይሆን ህይወታችሁን መቆጣጠር ነው። ነገር ግን እነዛን የድሮ ልማዶች ህይወታችሁ ውስጥ ከመጨመራችሁ በፊት እነዚህን ጥያቄዎች ራሳችሁን ጠይቁ። በህይወቴ ላይ የሚጨምርልኝ ነገር አለ? የምፈልገው ማንነት እንድገነባ ይረዳኛል? ከህልሜስ ጋር አብሮ ይሄዳል? መልሱ አይ ከሆነ ትተውታላችሁ። ለምሳሌ እኔ የመጀመሪያ ዲቶክሲን ስጨርስ አንዳንድ ፕላትፎርሞችን ለመጠቀም ፈቅጃለሁ። ነገር ግን በጥንቃቄና በህግ። ዩቲዩብን ብንመለከት ከዲቶክስ በኋላ ስራ ለመስራት የሰዎችን ህይወት ለመለወጥና እንደናንተ አይነት ትልቅ ቤተሰብ ለመመስረት ተጠቅሜዋለሁ። ነገር ግን ከዛ ያለፈ ሌላ ነገር አላረግበትም። እናንተም አንድን ፕላትፎርም ስትፈቅዱ በደንብ አስባችሁበት ይሁን። ካልሆነ መጥፊያችሁ ነው የሚሆነው። ይህንን ፕሮግራም ከጨረሳችሁ በኋላ ያገኛችሁትን ኤክስፒሪየንስ ለሌሎች እንዲጠቅም በኮሜንት አስቀምጡ። ለዛሬ ይህን ካየን ይበቃል። በቀጣይ በሌላ ቪዲዮ እንድንገናኝ ላይክ እና ሰብስክራይብ በማድረግ የዚህ ቤተሰብ አንድ አባል ይሁኑ። መልካም ጊዜ።